ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው ኔጌሽን ኦፍ ኮንዲሽናል ክሎዝስ ኢን አፋን ኦሮሞ እሱ ምን እንደሚመስል እንመለከታለን። እንግዲህ ባለፈው ትምህርታችን እንደምታስታውሱት ዮ፣ ኦሶ፣ ኡቱ የሚሉትን የአፋን ኦሮሞ ቃላት ኢፍ ማለት እንደሆኑ ተነጋግረን ነበር። እነሱን ተጠቅመን ፖዚቲቭ ሴንቴንስስ and different conditional sentence equivalents አይተን ነበር፣ ምሳሌዎች አይተን ነበር፣ ፎርሙላም አይተን ነበር። በዛሬው ትምህርታችን negation of such conditional clauses ምን እንደሚመስል እንመለከታለን። ዮሂን፣ ኦቱሂን፣ ኦሶሂን ነው የሚሆነው። ኢፍ ኖት ነው የሚሆነው ካልሆነ ማለት ነው። እንግዲህ ባይሆን ካልሆነ የሚለውን አፋን ኦሮሞ እንዴት እንደምንል ነው የምናየው። በምሳሌ እንጀምራለን። አኒ ዮኒን ቤክኒ ነንጋፈዳ፣ እኔ ካላወቅኩ ጠይቃለሁ። if I don't know I will ask። ዮኒን ቤክኒ ኑቲ ዮሂን ቤክኒ ኒጋፈና፣ እኛ ካላወቅን እንጠይቃለን። if we don't know we will ask። ፓተርኑን እያያችሁ ኢሲን ዮሂን ቤክኒ ኒጋፈቱ፣ እናንተ ካላወቃችሁ ትጠይቃላችሁ። if you don't know you will ask። አቲ ዮሂን ቤክኒ ኒጋፈታ፣ አንተ ካላወቅክ ትጠይቃለህ፣ አንቺ ካላወቅሽ ትጠይቂያለሽ። if you don't know you will ask። ኢሳን ዮሂን ቤክኒ ኒጋፈቱ፣ እነሱ ካላወቁ ይጠይቃሉ። if they don't know they will ask። ኢኒ ዮሂን ቤክኒ ኒጋፈታ፣ እሱ ካላወቀ ይጠይቃል። if he doesn't know he will ask። ኢሼን ዮሂን ቤክኒ ኒጋፈቲ፣ እሷ ካላወቀች ትጠይቃለች። if she doesn't know she will ask። በዚህ አረፍተ ነገር ውስጥ እንግዲህ እንደምትመለከቱት ለሁሉም ተውላጠ ስሞች አኒ፣ ኑቲ፣ ኢሲ፣ ናቲ፣ ኢሳን፣ ኢኒ፣ ኢሼን የተጠቀምነው ግስ ቤኩ ነው። ቤኩ in its mono simple past ለሁሉም ቤክኔ 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 ያለው። ከሱ በፊት ያለው ዮሂን የሚለው ነው። ዮሂን ዮሂን ቤክኔ፣ ለሁሉም ዮሂን ቤክኔ ነው። ዮሂን ቤክኔ ካላወቁ፣ ካላወቀን፣ ካላወቃችሁ፣ ካላወቅ፣ ካላወቅሽ፣ ካላወቀ፣ ካላወቁ፣ ካላወቀች፣ ለሁሉም አንድ አይነት ነው። ፕሮናውኑን ፕሪሲድ እናደርጋለን እንዴን ዮሂን ቤክኔ እንላለን ማለት ነው። ሞኖ ሲምፕል ፓስት ኢን ቤክኔ ዮሂን ቤክ። ኦኬ ፎርሙላውን እንመልከተው። ፎርሙላችን የሚሆነው ቢኤም ሲደመር ዮ፣ ኦሶ፣ ኡቱ፣ ሂን ሲደመር ጂቱ ኤን ነው የሚሆነው። ቢኤም ፕሮናውን ማለት ነው። ዮ፣ ኦሶ፣ ኡቱ፣ ሂን ኢፍ ኖት የሚለውን ይወክልልናል። ጂቱ ኤን is the simple past tense form of a given አፋን ኦሮሞ root verb with respect to ኑቲ ማለት ነው። ምሳሌ ሁለትን እንየው። በሰንጠረዥ እናያለን። ፎርሙላችን እናስታውሳለን። ቢኤም ሲደመር ዮ፣ ኦሶ፣ ኡቱ፣ ሂን ሲደመር ጂቱ ኤን ነው። ቢኤም በሚለው ስር አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ኢሼን እንመለከታለን። በፐርፕል ባክግራውንድ ኦሶ፣ ሂን፣ ዋመምኔ ትመለከታላችሁ። እንግዲህ ፕሮናውን ቢኤም ብንል ቢኤም፣ ኦሶ፣ ሂን፣ ዋመምኔ ማለት ቢኤምን በእያንዳንዱ ፕሮናውን ስንተካው የምናገኘው ትርጉም በሚለው የአማርኛ ቃል ስር የሚገኙትን የአማርኛ አገላለጾች እንደዚሁም ደግሞ የእንግሊዝኛ አቻ ትርጉማቸውን ተቀምጦላቸዋል። እሱ ማለት ነው። እንግዲህ ኦሶ ሂን ኮንስታንት ነው። በአረንጓዴ የተጻፈው ቫሪያብል ጂቶናችን ነው። ጂቶን ሲምፕል ፓስት ቴንስ ፎርም ኦፍ ጊቨን ቨርብ with respect to ኑቲ ማለት ነው። የወሰድነው አሁን ዋመሙ ነው። ዋመሙ መጠራት ነው። ኦሶ ሂን ዋመምኔ ለሁሉም ተመሳሳይ ነው። አኒ ኦሶ ሂን ዋመምኔ፣ እኔ ባልጠራ if I were not called ማለት ነው። ኑቲ ኦሶ ሂን ዋመምኔ፣ እኛ ባንጠራ if we were not called ማለት ነው። ኢሲን ኦሶ ሂን ዋመምኔ፣ እናንተ ባትጠሩ if you were not called ማለት ነው። አቲ ኦሶ ሂን ዋመምኔ፣ አንተ ባትጠራ፣ አንቺ ባትጠሪ if you were not called ማለት ነው። ኢሳን ኦሶ ሂን ዋመምኔ፣ እነሱ ባይጠሩ if they were not called ማለት ነው። ኢኒ ኦሶ ሂን ዋመምኔ፣ እሱ ባይጠራ if he was not called። ኢሼን ኦሶ ሂን ዋመምኔ፣ እሷ ባትጠራ if she was not called። ለሁሉም ተመሳሳይ ነው። ኦሶ ሂን ዋመምኔ። እንግዲህ ከዚህ በፊት የምናደርግ እንደነበረው ጂቶኑን በመቀያየር ልዩ ልዩ ግሶችን በማስገባት የተለያዩ አረቦችን መመስረት ይቻላል ማለት ነው።
ፎርሙላችን BM ዮ ኦሶ ኡቱ ሲደመር G2N ይሆናል ማለት ነው። ምሳሌ 2ን በሙሉ አረፍተ ነገር እንመልከተው። አኒ ኦሶ ሂን ዋመመኔ እንዴ ሙቱሪ እኔ ባልጠራ አልሄድም ነበር። if I hadn't been called I wouldn't have gone. ታይፕ 3 kind of አረፍተ ነገር ማለት ነው። ኑቲ ኦሶ ሂን ዋመመኔ እንዴ ሙቱሪ እኛ ባንጠራ እንሄድም ነበር። if we hadn't been called we wouldn't have gone ማለት ነው። ኢሲን ኦሶ ሂን ዋመመኔ እንዴም ተንቱርተን እናንተ ባትጠሩ አትሄዱም ነበር። if you hadn't been called you wouldn't have gone ማለት ነው። ኦሶ ሂን ዋመመኔ ባትጠሩ። አቲ ኦሶ ሂን ዋመመኔ እንዴም ትቱርት አንቺ ባትጠሪ አትሄጂም ነበር። አንተ ባትጠራ አትሄድም ነበር። ባትጠሪ ባትጠራ ኦሶ ሂን ዋመመኔ if you hadn't been called you wouldn't have gone. ኢሳን ኦሶ ሂን ዋመመኔ እንዴ መንቱረን እነሱ ባይጠሩ አይሄዱም ነበር። if they hadn't been called they wouldn't have gone. ባይጠሩ ኦሶ ሂን ዋመመኔ if they hadn't been called. ኢኒ ኦሶ ሂን ዋመመኔ እንዴ ሙቱሪ እሱ ባይጠራ አይሄድም ነበር። if he hadn't been called you wouldn't have gone. if he hadn't been called ባይጠራ ኦሶ ሂን ዋመመኔ ኢሺን ኦሶ ሂን ዋመመኔ እንዴም ትቱርት ሰው ባትጠራ አትሄድም ነበር። if she hadn't been called she wouldn't have gone. if she hadn't been called ባትጠራ ኦሶ ሂን ዋመመኔ እንግዲህ ለሁሉም እንደምትመለከቱት ኦሶ ሂን ዋመመኔ ለሰባቱም ተውላጠ ስሞች ተመሳሳይ ነው የነበረው። የዛሬውን ትምህርታችን በዚህ እንጨርሳለን። በሌላ ትምህርት እስከምንገናኝ ነጋት ነፍቱራ